ኢትዮጵያ ውስጥ ያለው ቅድም ሴሪቱ ተሰደደች የለም ከተማ ቅድም ነገር ያለው ከተማ ኢየሩሳሌም የምትባል ከተማ ውስጥ መቁጠሪያዋ በጉ ነው እንዳልኩ መቁጠሪያ ዘመን መለክ የሌላው ስንቆጥር በፀሐይ በጨረቃ ወይም በካሌንደር አሁን ባቡሻ ሲቆጠር ክርስቶስ በዚህ ዘመን ይመጣል እንደዚህ ይላሉ በካቱም በፀሐዩ ነው ወይም ከዋክብቱን ጨረቃውን ይዘው ነው በክርስቶስ ስትቆም ደግሞ ሌላ ነው የሚሆነው አይታቀው አለው ስርዓት እንደዚህ ስለሆነ አሁን ኢትዮጵያ ውስጥ እንደምልህ ከአብርሃም ጀምሮ እዚህ ድረስ አልቆ የቆጠርና አይመስልም አብርሃምን አንስተናል ከዛ ክርስቶስን አንስተን ከዛ ከክርስቶስ በኋላ ደግሞ ያለውን የ2000 ዓመት አንስተናል ቀደም 1968 ይያለው ይሄ ዘመን ዝም ብለ ኢየሩሳሌም በለው እና ኢየሩሳሌም ሲሆን የሚገለጽበት ስርዓት አለው በራእይ ላይ ስትገለጽ ከተማዋ የምንኖርበት ነው ሰው ቅድም እንዳልኩ ነገድ ቋንቋ ምናምን ጠፍቶ ሰው ሁሉ የሚኖርበት ነው ያ ዘመለተሩ ሰው ሁሉ ይገባበታል አሁን ትንቅንቅ የተያዘው እቺ እውነት ተገልጻለች ልክ ሲገለጽ በአንድ ሰውን በልህ ወይ በአንድ ሀገር ወይ በራሱ በክርስቶስ ልክ ሲገለጽ ቶሎ አርፈው ላይ 3 አመት ነው ተገልጦ የታያቸው በ3 አመት ውስጥ ንግደለው ብሎ ተስማምተው ገለውታል ልክ እንደዛው ማለት ነው በሱ ይኸውና በመላእክት ሲለካ ይሄ ዘመን ላይ እንደዛ አይነት ነገር ይገጥማልና ኢትዮጵያ ቤተክርስቲያን ይሄንን እንግዲህ እኔ አሁን ነው ልናገረው ይሄን ጽዋ ይዛ ቆይታለች የሰማያዊት ኢየሩሳሌም ማለት ነው ሰማያዊት ኢየሩሳሌም ይባልና ያ ከተማ ዝርዝር አለ ስትገለጽ የጎግ የማጎግ የምናምን ብዙ አሉ እነዚህ በሙሉ ይከባሉ ከተማዋን ይከባሉ ለማጥፋት ነውና ይሄ በታሪክ ስናየው ወደ ንስሩ ወደ ሲምቦል ወደ ምልክቱ ስንመጣ ሴት ስንል ቅድም ሄዋን ብቻ አይደለም በባህሪ በሰው አሁን ሴት ኖርማል ሄዋን አለ አይደል ሄዋን አለ በስጋችንም ጭምር ጋብቻን ያጠፋል በእውነተኛው ወንጌል ወደኛው ትምህርት ሰማያዊ ጋብቻ እውነተኛ ወንጌል ነው እሱ ከእውነተኛ ተማሪዎች ጋር እንዳይገናኝ ጥረት ይደረጋል እንደማለት ነው በዘመናዊ ዓለም ላይ ጋብቻ አይኖርም ጋብቻ ስለ ጋብቻ አደጋ ላይ ይወድቃል ጋብቻ አደጋ ላይ ይወድቃል አንዱ ያ የፌሚኒዝም ምናምን ይያልን ቦንዱ መበጣደስ ነው 7 የኃጢአት አይነቶች አሉ በእነሱ ነው የሚዋጋው ከነዚህ ውስጥ አንዱ ኃጢአተ ሰዶም ነው በሴትና በወንድ መካከል ያለው መንፈስ እንዲበጠስና ሴት ሳትሆን ወንድ እንድትሆን የሚደረገው ሐሳብ መክፌው የሰዶም መንፈስ ስለሆነ ያ አንዱ ራስ ነው ያወረው ስለዚህ ይሄ በአለም ላይ እነዚህ የወንድም ወንድሙን የሚገልበት ስርዓትንም ያርገነው ነውኛ እጋ አንዱ ቃይል ነው የመቅደስ መፍረስ ብዙ ነገሮች አሉት የዚህን እውነት የያዘችው ቤተክርስቲያን መነሻ አስኳሉ አክሱም ነው በታሪክ ስናወራው ማለት ይሄ አክሱም ላይ በየትኛውም ቦታ ላይ አሁን የማወራውን ነገር ሁሉ መነሻው አክሱም ነው ብለካልን ቅድም መቅደስ እንገባ አክሱም ነች ማዕከሉ ይያል ብለን ካወራን ከአክሱም አካባቢ እግዚአብሔር የለም የሚል ሰዎች ናቸው የመጡት የህዋት ኮሙኒዝም የዘመኑ እነሱ ያመጡት አለ በዛ ዘመን ትውልድ የዚህ ስልጣኔ ጠላት ነው የሃፓሙን ህዋትሙ ምንሙ እንደዛ አድርገው ተሰርተዋል የባለፈው በካሪኩለም ውስጥ ገብቶ በእግዚአብሔር የለም የሚለው መንፈስ አሁን በካሪኩለም ይችላልኛ ሀገር ውስጥ የኢቮሉሽን አርጎ ማለት ነው በኢቮሉሽን ጽንሰ ሐሳብ በኩል እና ሰሜኑ ጦርነት ከራስ ጋር ራስን ካለማወቅ እሴትን ካለማወቅ የአክሱምን እሴት ማንነት ይሄ አሁንም መህለን የዓለምን የ4000 ዓመት ከተማ ነው ያልኩትን ነገር እውነት ይዞ ለሰው በመስጠት ፈንታ እግዚአብሔር የለም የሚለው ቡድን በፈጠረው የኮሙኒዝም ጽንሰ ሐሳብ የተቃኙ ልጆች የዚህኛውም ይሁኑ በዛኛውም በኩል ያሉ ከነገድ ከቋንቋ ዋጀን ብለ መታወራ ጽዮን ማለት ሁሉንም አይነት ሰዎች አካታ የምትይዝ የስብና ደረጃ ማለት ነች ለምሳሌ እግዚአብሔር ከያዕቆብ ድንኳኖች ይልቅ የጽዮን ደጆች ይወዳቸዋል ሲል የሚወድበት ምክንያት የሁለቱንም ይወዳል ነገር ግን ጽዮን የበለጠ የሚወድበት ኢትዮጵያም ፍልስጤምም ባቢሎንም ያዕቆብም ሁሉም ስላሉባት ነው ሁሉን ያካተተ ስርዓት ያላትን ስብና ትቶ ወደ ነገድና ወደ ቋንቋ ስላወረድን ያ የፈጠረው ነው ይሄ በሁለቱም በኩል ብናየው ምንድነው ካያዝነው እሴት በማፈንቀዳችን ስጋ ብቻ ሆነ ስለቀረን ምን ሆነናል እንደዚህ እንድንባላ ሆነናል በአክሱም ዙሪያ ይሄ ሆነ በአክሱም ስልጣኔ እንበለው በአክሱም ዋና ሐሳብ ኪዳኑ ታቦት ከነገድ ከቋንቋ ዋጅቶ ሰው ሁሉ እኩል በሚያረጋው ኪዳን ፊት
ለሁለት ተከፍሎ አሁን የመላእክት ውጊያ ነው አክቹአሊ ወደቅነው። አሁን ሚካኤል ባንድ በኩል አለ፣ ሌሎቹ እንደዚህ አይነት አለው ራሱ። ከዚህ ስለወጣን በዘር በፖለቲካ በነገድ ኮትኩተን ስላሳደግን ልጆቻችንን የተፈጠረ ጦርነት ነው። ሰዎች ብሔራቸውን ማመለክ ጀምረናል እኮ። እንደዚህ ቁጭ ያለ አማራነት፣ እንደዚህ ቁጭ ያለ ትግራዋይነት፣ እንደዚህ ቁጭ ያለ ኦሮሞማ አለ። አይታይም፣ አይጨበጥም። ሰዎች ግን ለዛ ይሞታሉ። በዛ ይሄ ፍልስፍናዊ ምሳሌ እንጂ እውነቱ ይሄ ነው። ከዚህ ይሄ ነው አሁን በነገድ በቋንቋ የመባላት ውጤት ነው። ከዛ በኋላ ያለው መነሻው ይሄ ስለሆነ ከዛ በኋላ በዚህ ላይ የገነቡት ነገር አለ። ሁሉም እዚህ ውስጥ የሚያውቁ ሰዎች እግዚአብሔርን አያውቁ ማለት ሳይሆን ግን ኮዙ ይሄ ነው። ከራስ ጋር የሩሲያ አሁን ያነሳት ሩሲያ አለች 70 ዓመት ልክ ነው እንደዛ ሆናለች። ከእግዚአብሔር ጋር እግዚአብሔር የለም ብለው ኮሚኒስት ነበር አገሩ አለ። እነ ፑቲን ያደረጉት ነገር ምንድነው? ወደ ማንነታችን እንመለስ ነው የመጀመሪያ ያደረጉት። ሄዶ ዝም ብሎ ሲያማትብ እሱ በጣም ጻድቅ የሚያደርግ ሰው ሆኖ ሳይሆን ሀገሩን ይወክላል። እሱ በቃ ያ ሴት ይወክላል። ጋድ ብሌስ አሜሪካ የሚለው አሜሪካም ሰውዬ ሆነ ይላል። እዚህ ሳውዲ አረቢያም አላህ አክበር ብሎ ሲል ይወክላል። ሳውዲ አረቢያ ሴት ነው። እዚህ ያሉት ሰዎች ግን ቀዩን ይሄ ቻይናው ነገር ሲያመጣው ባለፈው ትውልድ ያመጣው መስቀልቅል ውጤት ነው። እዚህ ቅድም ያልኩ እዚህ አዙሪት ውስጥ ገብተን ዛሬ ተሻለ ስንል የማይሻልበት ዛሬ ተሻለ ስንል የማይሻልበት ምክንያት ይሄ ነው። ጠበል አለ የሚያጠምቁ ሰው እያጠመቁ ከሰይጣን ጋር ዲያሎግ ሲያበዙ አብዝተው ከሚያወጡት ሰይጣን ጋር መጨረሻ ላይ ስለ የገንዘብ ነገር አመጣ። ስለዚህ ገንዘብ ሲሰጣቸው የገንዘብን ምክንያት ሲያውቁት ጩህ ግን አትውጣ ብለውት ነው የተውት ይላል አይደል? እንደዚህ ነው ነው። እኔ አሁን እይታዬ እንደዛ ነው። እናወጣዋለን ያለን አይወጣም። ምክንያቱም ገንዘብም አንዱ የትንሳኤው ዘመን ክርስቶስ ከተነሳ በኋላ አልተነሳም ብላችሁ አውሩ ተብሎ የተሰጠው አንዱ እንቅፋት ገንዘብ ነው። ገንዘብን በተሳሳተ መንገድ እንድንወድ ተደርጓል። እዚህ ሀገር ካፒታሊዝም ትክክለኛም ካፒታሊዝም አለ ይሁን ከዛ ካመጡበት። ስለዚህ እዚህ ውንብድና ውስጥ ያው ዘመኑን ደግሞ ስንገልጸው ያው እንደዛ ስለሆነ ስላለቀና ስለተፈጸመ ከመቅደሱ ስለወጣን የተፈጠረ ችግር ነው የኛ ሀገር በመሰረታዊ ሐሳብ ስታደ አሁንም አንዱ ሊያሸንፍ ይችላል። ይሄን ነገር እስካልፈታ ነው ድረስ ከሚያባላን የአውሬው ስርዓት እስካልወጣን ድረስ አዙሩት ይቀጥላል። አግኝተኛል። ምክንያቱም በብሔር የተለያዩ አይነት ጦር ተደራጅቷል እዚህ ሀገር። ልጆቹ ሰዎቹ ላይ አትፈርድም። ስርዓቱ ግን ምን አመጣ? ሰዎቹ ይሄን ነው የሚያውቁት። ይሄንን ማከም ይሄንን መጠገን ሰውነትን እንዲያስቡ ልክ ነው። እግዚአብሔር ያዕቆብ ነገድ ይወዳል ወይም ነገድህን በቋንቋ ውስጥ እግዚአብሔር አንተን ሊያከብር ፈቃደኛ ነው። ግን ፍጻሜህ ጽዮንነት ወይም ከነገድ ከቋንቋ ከወገን የተዋጀ ሰው መሆንን ግብ አድርገን እስካልተንቀሳቀስን ድረስ ግባችን የኛው ነገድ ከሆነ ካዙሪቱ አንወጣም። በዓለም ላይ ያለው ቅድም እንዳልኩ በዚህ ላይ ተገልጿል። እስከ 2033 ፑቲን ምን እንዳሳሰበው አላውቅም። ለ10 ዓመት ያህል ቀጣዩ 10 ዓመት እንደዚህ ነው እያለ ሲናገር ነበር። ልክ ነው። በስሌቱ ላይም እንደዛ ነው የሚሆነውና መቅደስ ውስጥ ቅድስተ ቅዱሳን 70ኛው ዓመት ላይ እስራኤል 70 ዓመት ሲሆናት ወይም እኛ ፓትሪያርክ ሾም 70 ዓመት ከሆነን በኋላ መግባት የሚችለው ካልገባህ ግን ወይ ትሞታለህ ወይ ትጠፋለህ ወይ ወደ ኋላ ነው የምትመለሰው። አዙሪት ነው የምትገባው። ይሄ ልክ እንደ አንድ ግንቤው ቆሟል። ነው ሰው ልጅ አእምሮ የሚያሻግረው የሚያስገባው እስካላገኘ ድረስ እዚሁ ጋር ነው የምንጋፋው። ልክ ለመግባት የሚሞክሩ ሰዎች ግፊያ አድርገው ለመሻገር በእኛ ሀገር ሁሉም ሀገር እኮ ስለመሻገር ያወራል። ታላቁን ዘ ግሬት ሪሴት ብለህ ሞክረው ብዙ ሲሉት ነበር። ብዙ ይሞክሩታል። እኛም ሀገር በመሻገር ነው አይደል የተዋሯጥን ያለ ነው ጉዳዩ። አሁን ካልኩ የቅድስተ ቅዱሳን ጉዳይ ስለሆነ እስኪገባቸው ድረስ ትሩዙ ቆሞ ይጠብቃል። የሚያልቀው ግን ያልቃል። ምን ታደርገዋለህ? አሁን እኔ ላደርግ የምችለው መናገር፣ መጠቆም፣ ሌሎችም ደግሞ በየቦታው በየእምነታቸውም ሊሆን ይችላል ገብቷቸው ያው መናገር ነው ሊያደርጉ የሚችሉት። ምክንያቱም ፍቅሬን እኔ ማፍቀር ዝም ብዬ ልሰጥህ አልችልም። ስለ ፍቅር ልነግር እችላለሁ እንጂ ምክንያቱም ስጡን ዘይቱን ስጡን ሲሉ 10 ደናግል ሂዱና ሞክሩ ነው ሊሏቸው የሚችሉት። ምክንያቱም የኔን ብስጭት ጭምር የኔን ንዴት የኔን ፍቅር የኔን ምግባር እንዲብርቃሪቼ የሚሰጠው ጥሩ ነበር። ግን ስለማይሰጥ ሰዎችን አርጉ ምን ልንል የምንችለው ከዚህ ነገር እንውጣ ነው። ከዚህ አዙሪት እንውጣ ነው። የሩሲያው ተመሳሳይ ነው። ከዓለም ጋር የሚያያዝ ነው። ቅድም ያልኩ የኦርቶዶክስ አልጋ እሱ ብራሱ ተነግሯል። አንዱ የውጭ ጉዳይ ሚኒስትሩ የማን ነው የሩሲያው
ከኦርቶዶክስ ጋር ነው ውጊያቸው ያለ ስለ አሜሪካኖች ሲያወራ ነበርና የፕሮቴስታንቱ ዓለም ፕሮቴስታንትን ወክሎ ነው የሚናገረው አላውቅም። ግን ስልጣኔው በፕሮቴስታንቲዝም ዙሪያ ስለሆነ ዋናው ራሱ እምነቱ ነው ይሄን የሚያደርገው ለማለት እንትና ምክንያቱም በየቦታው ከዚህ ጋር ሁልጊዜ ትግል የያዙ የፕሮቴስታንት ሰዎች ስላሉ ሰዎቹን መንካት እንዳይሆን ግን ስልጣኔው የተገነባው ምዕራቡ በካቶሊክና በፕሮቴስታንቲዝም ዙሪያ ስለሆነ ሰዎቹን ስትተነው በዛ አሁን ልክ እኛ ሀገርም የኢትዮጵያ ኦርቶዶክስ ሲባል ቤተክርስቲያኗ ነች። ስልጣኔው ግን ከኢትዮጵያዊነት ጋር ያያዛል። ግን ኤግዛክትሊ በስልጣኔው ዙሪያ ያለው ነገር ቤተክርስቲያኗ የምትናገረው ነው ማለት አይደለም። በሷ ዙሪያ ስለሚገነባ ነው። ሳውዲ አረቢያ በፖለቲካ ይሄን ነገር አደረገች ሲባል እስልምና እንደዚህ ያደርጋል ብለን ማለት አይደለም። ፖለቲካ ነው፣ ሌላ ነው፣ በመንፈስ በምናምን የሚለካ ነው። ግን ጠቅላላው ስልጣኔ ግጭት ስላለን ያንን ይወክላሉ። በቃ ጋድ ብሌስ አሜሪካ ብሎ ነው ወደ ሩሲያ የመጣው ፑቲን ማማት ሆኖ እንትን ያለው አንተም እንደዛው ነው የምታደርገው። ነገር ግን ድል የሚነሳው ዓለም ለሶስት ነው የምትከፈለው ነው የሚለው ልክ እንደ መላእክት ውጊያ ስለሆነ ሶስት አሰላለፍ አይተናል። ያው መጨረሻ ላይ ኢየሩሳሌም ሲገለጥ ይጠናቀቃል። እየተገለጠ ነው፣ ይሸናነፋል። እርስ በርሱ ነው በፍጹም አንድ አይሆኑ አግኝተኝ ከሆነና 2033 ከ26 2026 በእኛ በነሱ ወደዛ ድረስ የመቅደሱ ጥግ ይቆማል ይደርሳል ማለት ነው። ከዛ በኋላ የቅዱስ መንፈስ ጊዜ ነው የሚባለው። እሱ ደግሞ ለሁሉም እንደሚገባው የሚናገር የሚሰራ ሌላ ስርዓት ነው። እንደዚህ አይነገርም፣ አትለካውም፣ እንትን አትለው። በዛ ድረስ ነው ሊሄድ የሚችለው። ፑቲንን እንወልዳለን ብንወልድ ደስ ይላል። ግን ሐሳቡ ግን የኔ ማሆንም ማወራ ኢየሩሳሌም የጠቅላላ መቅደሱ የሁሉም ነው፣ ለሰው ልጅ ሁሉ ነው የሚሆነው። ኢትዮጵያ ሌላ እኮ ነገር የላትም። ይሄን ነው ይዛ ቆየችው። አሁን ሌላ ምን አለ? አሁን ስልጣኔ ሲባል ይሄ የአንበሳውና የሰው አርማ የሚይዘው ሌላ ብዙ ነገር አይሰራም። የመቅደሱን ኪዳን የሚጠብቁ ናቸው እነዚህ። የሊቀ ካህኑን ስርዓት ለዓለም የሚሰጡ ናቸው። እና መቅደሱ ቅዳሴው ቅድም አልቋል ካልኩ ከመቅደሱ ይወጣሉ። ሲወጡ ደግሞ በሆነ መክሊት ስለሚወጡ ያንን ይወክላሉ። ነገር ግን አሁን ባለው ታሪክ ፑቲንም ይሁን ከዛም ቅድም እንዳልኳ ወደፊት ሀገሮች እየጠፉ ይመጣሉና አንድ እውነት ያሸንፋል እያልኩ ስለሆነ ዝም ብሎ ኢትዮጵያ ይሄ ሁሉ 200 ሀገር ነው በዓለም ላይ እንዲቀጥል ሐሳብ የለኝም። ለምሳሌ አይቀጥልም ራሱ ዝም ብሎ ሰው ልጅ እንደዚህ ብሎ ከቀጠለ መጨረሻ ላይ ለምንድነው አንድ ማን ነው ይላል። እንደዚህ ባለው የግንኙነትና ኢንተራክሽን ከቀጠለ ከተወሰኑ 100 ዓመታቶች በኋላ ሰዎች ምንድነው የሚሆኑት? ስለ አንድ ነገር ማሰብ ይጀምራሉ ሰዎች። ይሄ ባቢሎን ከነገር ከቋንቋ የተዋጀ አንድ እውነት በውስጣቸው እንዲያድግ ይፈልጋሉ ቢያንስ። ያ ደግሞ እውነት አሁን የምልህ ነውና በቅርቡ ጊዜ ውስጥ እኔ አሁን ገሌ ይወጣል ምን አለም ይሄን እውነት የያዙት ሰዎች ያሸንፋሉ። እውነቱ አሁን የኔ ስለሆነ እውነቱ ዝም ብዬ እዚህ ጋር እንዲህ እልሃለሁ እንጂ ይሄ ሁሉም ነው በደንብ ለሚያው ሰው ማለት ነውና ምዕራባውያን ጋም ሰዎች ስላሉ እንዳለ እነሱ ይጠፋሉ የማለት ጉዳይ ሳይሆን ይሄ የባቢሎን ስርዓት፣ ይሄ የአውሬ ስርዓት፣ ይሄ የዘንዶ ስርዓት ለዘመናት የዋሽ ሲያሳድድ ሲገል እኛም ሀገር ላይ ሁሉ ግፍ ሲያሰራ ቆይቶ ዘመኑ ሲደርስ የሚናገረው የይሁዳ ነገድ የሆነው አንበሳ ነው ይላልና ንስሩ በብዙ መንገድ በሮም ኢምፓየር ቅድም እንዳልከው ሆኖ ክርስቶስን ገሏ። የዛን ሰዓት ንስር ነበር አርማቸው። ክርስቶስ ሲሞት ሙሴ ፈርዖን ጋር ሲቆም ንስር ነበር፣ ባቢሎን ንስር ነበር። እንደዚህ በአብርሃም ግብጽ ሲሄድ እንደዚህ ነውና ያ ንስር በየዘመኑ በየተራ ይነሳሉ ስለሚል በየተራ ነው ተነስተው የመጡት። አሁን ደግሞ የአሜሪካው ሩሲያም ያው ባለ ሁለት ጭንቅላት ንስር ነው፣ ግን እሱ ከክርስትና ጋር ያያይዙት ነው። እንትኑ አርማው እንትን አለ እንትኑ የምትሰጠው ትርጉም ነው ዋናውና ይሄኛው ግን ይሄንን ኃጢአተ ሰዶምን ያልኩ ወይም ኃጢአተ ቅጥለተ አቤልና ኃጢአተ አዳምን ሰባቱን ኃጢአቶች የሚያሰራ እንዲያሰሩ ሕግ እያወጣ የመጣው መንፈስ በክርስቶስ መገለጥ ይሽረዋል ስለሚል እግዚአብሔር እውነት ሲገለጽ ይጠፋል። ልክ አንተ እስከዛሬ እውነት ነው ብለህ የነበርከው ነገር አንድ እውነት ሲገባ በውስጥህ እንዳለ ልክ እንደምትተው የለም እንደዛ ነው የምትተው። አሃ ይሄ ነገር ስህተት ነው ብለህ እንደምትለው በውስጥህ ያፈርሰዋል። ከዛ ይሄ ነገር ከፈረሰላቸው ሰዎች ውስጥ አንዱ ነው የፑቲን አገልግሎት ወይም መንግስትነት መክሊት ስለሆነ ያን መክሊት ይዞ ይቀጥላል። ስለዚህ እኔ የማውቀው ነው ስለ እንደሚያሸንፍ ነው። አግኝተህ እንደሚያሸንፍ ነው መቼ ነው ገሌ ነው ልልህ አልችልም።
እዛ አንዳንድ ወዳጆች እንደውም ሌላ እኛ ሁለቱም ራሱ ገና አልተግባባንበትም የተጣላንበት ነው ሌላ ተጨምረብናል ወይ ብሎ ሲል አይራኔ እዛው ላይ የተወራው መጽሐፍ ቅዱስ ላይ ነው ከዚህ ወይን ጠጅ በአባቴ መንግስት ተመልሼ እስከጠጣ ድረስ መልሼ አልጠጣም ይላል ያ ማለት የሆነ ሌላ ቀጠሮ አለ ልክ እንደዚህ ቁጭ ብሎ ቢጠጣበት ያ የአባቱ መንግስት የሚባለው ነው ሶስተኛው ኪዳን የሚባለው ያ ማለት የሰው የእግዚአብሔር ሐሳብ መኖሪያ ሲሆን ማለት ነው የስሉስ ቅዱስ መኖሪያ ሲሆን ባንተ ሆኖ ያንተም እንደገና አምላክ ይሆናል የምትሰራው አንተ ነህ የምታረገው እግዚአብሔር በቅዱሳኑ ተገለጠ አታውቁም እንዴ ይላልና በሰዎች ነው ሰው ሆኗል በቃ አሁን አምላክ ስለዚህ ያንን የሚያገኙት ሰዎችን ነው ለማመልከት ነው ሶስተኛው ኪዳን የተባለው ብዬ መልሻለሁና ቀጣዩ ምንድነው ይሄ የ16 የሚባለው የሶስተኛው ኪዳን ዝርዝር እንበለው ባጭሩ ወይና አንዳንድ ሐሳብ በቁጥር ሲገለጽ ትንሽ የሰዎችን እርግጠኝነት ይጨምራል በሚል ነው እንጂ ለገባው ሰው ፍቅር ጥሩ ነው ካልኩ በቂ ነው ለደግ ሰው እንዲህ ህሊናው ብቆ ነው ብንዋደድ ጥሩ ነው እሰይ ካለ አለቀ ብዙም ነገር ይሄ ሁሉ ሄዶ መጨረሻ እንዋደድ ነው የምትለው ግን ለማስረዳት ያው ለሰው ጽፍ እንደዚህ ነው ብለህ ለማለት ነው ታሪክህን ናሬሽንህን ለማሳደግ በውስጥህም ደግሞ ተስፋ እንዲያጭር ነውና ፍጻሜ ደግሞ አሁን የምጽፈው ደግሞ ጠቅላላ ለዓለም የሚሆነውን የሰማያዊቱ ኢየሩሳሌም እየተባለ በራእይም በብዙ መንገድ የሚፈልገውን እሷን እንግዲህ እንዳይዩት መጠን እሱን መጽሐፍ ነው እሱ እንግዲህ ያው እየበሰለ አሜሪካኖች የሚሉት ከ1750 በኋላ ትልቁ ታሪካዊ የሽግግር ጊዜ ይሄ ነው ይላሉ የሽግግር መስቀልቅል ውስጥ ነው ያለነው አንዳንድ ቦታ እየነዱት አንዳንድ ቦታ እየመሩት እዚህ ተደርሷል ቁሳዊነት በስቶ ሰባዊነት ከስሮ ነው የተደረሰው ነው የታለ ተስፋው ምድር ሰው አመጽ ላይ ነው ያለው ማመጽ ነው ከዚህ በፊት በነበሩት በጎ ነገሮች ላይ ሁሉ ማመጽ ተጀምሯል ይሄ ተጋጭቶ የመመለስ አንዱ ማሳያ ነው የወደቀ ትኩስ ዛፍ ነው ይሉታል ሁለት አይነት ኢትዮጵያዊነት አለ ስለተሰወረው ወይ ደግሞ አሁን ያለው ኢትዮጵያዊነት ስለተወው ኢትዮጵያዊነት ነው ማወራው ከሶስት ሊትሬቸሮች ነው የተሰራው ይላሉ የምዕራቡ ስልጣኔ እንደውም አንዳንድ ቦታ አማልክት ናቸው ኢትዮጵያውያን ለግሪክ ጥንታዊ ግሪኮች በእስልምናው እንኳን ስንመጣ ኢትዮጵያን በዚህ በመንፈሳዊ በደግነት በበጎነት በእነዚህ ነው የሚያነሷት የኢትዮጵያ መጽሐፍ ቅዱስ ማህበርም ኢትዮጵያዊነትን አንድ ቦታ ላይ ሲበይነው እንደዚህ ነው የሚለው እንዲና እንደዛ ተብሎ የማይገለጽ የእግዚአብሔር መንግስት ምሳሌ ይለዋል የቤተክርስቲያን ስብዕናዋ የተገለጠችበት ቀን ምሳሌ የሆነች ናት ለነ ኢትዮጵያ ብለን እንላለን ስልጣኔዎች እንደዚህ ያስቡናል በአለም ታሪክ ውስጥ ያለን ቦታ ይሄ ነው ወንጀልም ሰርተን ከሆነ በዚህ ዙሪያ ነው በጎ ነገርም ሰርተን ከሆነ እዚህ ዙሪያ ነው በመወለዱ ምክንያት ግን ቀጥሎ ወላጆቹ መከራ ነው የመጣባቸው ኢትዮጵያ የተመሰረተችበት በተለይ ራእዩ ዮሐንስ ነው ኢትዮጵያ ከተማይቱ ስትገለጽ ዘንዶ ከአራቱም አቅጣጫ የራሱ የሆኑትን በሙሉ አሰባሰበ ይላል ከበበ ይላል እየጠበቁ ግን ያሉ ሰዎች አሉ በኢትዮጵያ ላይ ምናየው ነው ኢትዮጵያ ውስጥ እውነቱ ተገልጿል በሱ መገለጽ ሰማይና ምድር ተናወጧል ጉዳዩ ተገልጧል የመቀበል ያለ መቀበል ጉዳይ ነው ኢትዮጵያ ትንሳኤ እንደ ንጋት ነው እየነጋ ነው የሚሄደው የማያገኘው ከሆነ የሚቃወመው ኃይል የውሸት ትምህርቱን ለቀቀ ነው የሚለው የብዙ ሰዎችን አእምሮ ያበላሽ ያለው በተገለጸው እውነታ አንፃር የሚለቀቅ ውሸት ነው ኢትዮጵያ ይሄ እንደዚህ ነች በቃ በስ ከሰማይ ዝቅ ከምድር ከፍ ያለች ረቂቅ ነገር ነች እዚህ ሀገር ላይ ፈተና ካለ እግዚአብሔር ስላለ ነው ማለት ያልኩ ነው አግኝተኛል ሐሳቤ እግዚአብሔር የሚሰራባቸው ሰዎች ስለተገኙ ነው አሳዳጁም ፈተናውም ከባቢውም ያለው ካወቅንበት እጅግ ትልቁ የትንሳኤ ድምጽ ተሰምቷል ምናምነው በእንግሊዘኛ ዘ ሊቪንግ ጋድ የሚሉት ማለት የሚሰራ የሚያከናውን የሚያደርግ ነው የነ ሄኖክ ጊዜ ነው ድምጹን የሚያውቁት ያውቁታል እንደውም አገር ያለው በእነዚህ አይነት ሰዎች ድምጹን በሰሙ ሰዎች ድንበር የለውም ማለት የኛው ነው ይዘነዋል ወይ የሚለው ሌላ ጉዳይ ነው ግን ኢትዮጵያ ትንሳኤ ጀምሯል እንደዚህ የሚያምኑ ሰዎች ናቸው የሚያስፈልጉትም አሁን የሚያምን ነው የሚሻገረው እኔ ማምነው አሁን ማምነውም ሳነብም የተረዳሁት የዘመኑም ሰዎች ይሄን ዘመን በደንብ አይተዋል በየምገመታቸውንም አንዳንድ የስነ ጽሁፍም ሆነ ሌሎች አይነት የዚህ ነገር የሚያወሩ ጉዳዮችን አንስተው የሚያወሩ ሰዎች ጋር ሳወራ ወይም ሳነብ ለውጥ ላይ ነው ያለነው ወይም ሽግግር ላይ ነው ያለነው
ሽግግሩ ከየት ወዴት ነው የሚለው ነው እንጂ የማይታወቀው አሁን ያለንበት ጊዜ በአንዳንድ አሜሪካኖች የሚሉት ከ1750 በኋላ ትልቁ ታሪካዊ የሽግግር ጊዜ ይሄ ነው ይላሉ። የመጽሐፎቻቸውም እንደዚሁ እየተሻገርን ነው፣ ግን ከየት ወዴት እንደሆነ አይታወቅም። ስለዚህ በሽግግር ውስጥ የሽግግር ምስቅልቅል ውስጥ ነው ያለ ነው። ጽንሰ ሀሳባዊ ማንነቶች እስካሁን ሚናቸው የማይታወቅ ጉዳዮችን ተስፋ እናደርጋለን። እስከ ዛሬ የመጣንበት ግን ሊያደርሰን አልቻለም። ተስፋው ምድር የሚባለው ይሄ ምንድነው የሚባለው? ተስፋይቱ ምድር ተብሎ አይደለም እንግዲህ ወደ ብልጽግና፣ ወደ እድገት፣ ወደ ሰላም፣ ወደ ዲሞክራሲ፣ ወደ ፍቅር ሰዎች ሁሉ ወደ አንድነት ይመጣሉ። ብዙ አለ። ብቻ ይሄ የመንግስተ ሰማያት አምሳያ አይነት ንግግሮች ያሉበት ናቸው። ዓለምን የሚመሩት ሁሉም መሪዎች ጋር ሁሉም ፍልስፍናዎች ጋር ብትሄድ ይሄን ነው የሚያወሩት። ወደዚህ ይሄንን እየነገሩ በዚህ ርዕዮተ ዓለም ህዝቡን እየነዱት እየመሩት አንዳንድ ቦታ እየነዱት አንዳንድ ቦታ እየመሩት እዚህ ተደርሷል። ሲደረስ በሰብአዊ ኪሳራ በሰብአዊነት ስናየው አንድ ትልቁ ሰብአዊነት የሚባለው ነገር ተረስቶ ቁስ አካላዊነት የሚባለው የማርክስ ጽንሰ ሀሳብ ውስጥ ለውስጥ በቁሳዊነት በዝቶ ሰብአዊነት ከስሮ ነው የተደረሰውና አሁን ሰዎች በዚህ ሰዓት ላይ መጠየቅ ጀምረዋል። ሲጠይቁ ምንድነው የታለ ተስፋው ምድር? ስለዚህ ተስፋይቱ ምድር የታለች? ሰዎች በለጸግን፣ አገኘን፣ ገንዘብ ገባ፣ ሁሉ ነገር ተስተካክሏል። በተለይ ያደጉት ሀገሮች ጋር ማለት ቆመ። ሲቆም እንደ ግንብ ነው እናርገን መሳለውና ከግንብ ጋር እንደመጋጨት ነው። ወዴትም አይወስድም። አሁን መሪዎች ወዴትም መውሰድ አልቻሉም። አሁን ያለው ርዕዮተ ዓለሞችም የተሻለ ሆነው ስላልተገኙ ሰው አመጽ ላይ ነው ያለው። በየትኛው ከዚህ በፊት መልካም ነገር ነው ብሎ ሲሰራው በነበረው ነገር ላይ እያመጸ ነው ያለው የሰው ልጅ። እዚህ ለመድረስ ከሆነ ነገር ራሱን ሲከለክል ቆይቷል። ሀገራት መሪዎች እንዲያታርግ እንደዚህ አድርግ እያሉ ነው አለ ወደ ተስፋይቱ ምድር የሚወስዱት የነበረው። አሁን እዚህ ላይ ሲደርስ አድርግ አታድርጉም ዜሮ ገብቷል። በቃ ምንም ባዶ ሆኗል። ምንድነው ህይወት ትርጉሙ ምንድነው? ባዶ ነው። በቃ መብላት መጠጣት እና ዳንኪራ አድርጎ በፍትወት የሰከረ አይነት በስነ ምግባርም በሞራልም የዘቀጠ ማህበረሰብ በየሀገሩ እንዲመጣ እንዲፈልቅ ተደርጓልና ማመጽ ነው። ከዚህ በፊት በነበሩት በጎ ነገሮች ላይ ሁሉ ማመጽ ተጀምሯል። ይሄ ተጋጭቶ የመመለስ አንዱ ማሳያ ነውና በእኔም እምነት በመንፈሳዊ ሳቤ በእግዚአብሔርም በራሴ በማምነው ልክ ናቸው። ሽግግር ጊዜ መሆኑን የሚታወቁበት ችግሩ ምንድነው? ከየት ወዴት ነው የምንሻገረው የሚለውን የሚያምነው ክፍል ያውቃል፣ እኛው አለማወቁ ነው። እና ይሄ ለኔ ራሳቸው ያሉትን አረፍተ ነገር ለመጠቀም ምዕራባዊ ስልጣኔ ነው አሁን ዓለምን ይመራል ተብሎ የሚታሰበው። አሁን የሰው ልጅ ስልጣኔ ወደ ማላደር መጥተዋል። በእርግጥ የወደቀ ትኩስ ዛፍ ነው ይሉታል። አሁን በቅርቡ የወደቀ ትኩስ ዛፍ ነው። አልሞተም። ዛፉ ቅጠል ነው፣ አረንጓዴ ነው፣ ይሰራል። ግን እየጠወለገ ወደ ማናቀው ነገር የምንሻገርበት ጊዜ ላይ ደርሳለች ብዬ ነው ዓለምን ማስበው ነው። እና እነሱም እንደዚህ ይላሉ። የወደቀ ትኩስ የቅርብ ጊዜ ዛፍ ነውና እኔም በዛ ደረጃ እስማማለሁ። አሁን ባለው እንግዲህ ተጨባጭ ሁኔታ ነው የምናወራው። ስለዚህ ለኔ በአገሪቱ እንደ መንግስት እየመራ እንዳለ ያለው ስርዓት አለ። ኢትዮጵያ ተብሎ ካርታ ተሰጥቷት በተባበሩት መንግስታት ድርጅት የተመዘገበች ሀገር አለች። ካርታ ያላት ፓስፖርት በመወለዳችን የምናገኘው አሁን ህግ አድርገነው ህገ መንግስት አድርገነው ወይ የምንናገረው የዜግነት ብያኔ ያለ ከዚህ ቦታ የተወለደ ሰው የዚህ ሀገር ሰው አሁን እኛ ኢትዮጵያውያን ነን።
ይሄ እንግዲህ አሁን በስነ መንግስት ባመጣነው ስነ መንግስት የመጣ ስምምነት ነው። ይሄኛው ኢትዮጵያዊ አንድ ኢትዮጵያዊነት ነው። በቃ እኔም አንተም እገሌም እዚህ ሀገር ያለ ሰው ኢትዮጵያዊ ነው። አሁን ያለው ህግ፣ አሁን ያለው ስርዓት፣ አሁን ያለው መንግስት ዜግነት ብያኔ ከመምጣቱ በፊት ግን ኢትዮጵያዊነት የሚለው ከተለመደው የዜግነት ግንዛቤ በላይ ጽንሰ ሀሳብነት ነበረው ብዬ ስለማመን ሁለት አይነት ኢትዮጵያዊነት አለ። አሁን እኔ ሳወራ ስጽፍ የምናገረው ስለዛ ስለተሰወረው ወይ ደግሞ አሁን ያለው ኢትዮጵያዊነት ስለተወው ኢትዮጵያዊነት ነው የማወራው። ያኛው ምክንያቱም ያኛው ኢትዮጵያዊነት ለምሳሌ ነው ለኔ መንፈሳዊ ስልጣኔና ማንነት ነው። ዝም ብለን ከመንፈሳዊ ውጪ ትልልቅ ስልጣኔዎች ተብለው የሚባሉ ሀገሮችን ስናይ በተለይ ምዕራቡ ዓለም ከሶስት ሊትሬቸሮች ነው የተሰራው ይላሉ። የምዕራቡ ስልጣኔ ከግሪክ እና የሮም እና የዕብራውያን ወይም ክርስትናው ማለት ነው። እነዚህ ናቸው ሰሩት ብለው እነዚህ ኢንተሌክቹዋልስ የሚያስቡት። እነዚህ ስልጣኔዎች ኢትዮጵያዊነትን ከጥንት ጀምሮ እንዴት ነው የሚያስቧት ብሎ ታሪክ ሲመረምር ግሪኮች በመንፈሳዊ እሴቶቻቸው ውስጥ ስለኛ ያውጋሉ። ለኢትዮጵያዊነት የሚባል አንድ መንፈሳዊነት የሚቀርባቸው ልዩ ወገኖች ያወራሉ። ግጥሮቶቻቸው ውስጥ ምናምን ሁሉ ውስጥ አለ። ሮማውያንም እንደዚሁ አላቸው። እንደውም አንዳንድ ቦታ አማልክት ናቸው ኢትዮጵያውያን ለግሪክ ጥንታዊ ግሪኮች። ሌላው ደግሞ የዕብራውያኑ ወገን ነው። ቤተ እስራኤል ወይም እስራኤል ቤት የምንለውም እንደዚሁ በመንፈሳዊ ሴቱ በአብዛኛው በመንፈሳዊ በኩል ይጠራታል። እቺን አሁን ቅድም ያልኳት ያችኛዋ ኢትዮጵያ ወይም ስውሯ ኢትዮጵያ የምንላት በዚህ ይጠሯታል። ስለሷ በመንፈሳዊ ጉዳይ ይወራል። ከእግዚአብሔር ጋር በተገናኘ ያላት ግንኙነት እነዚህ መንፈሳዊ እሴቶቿ በጣም በመጽሐፍ ቅዱስ ውስጥ ስለሚነሱ ሁለተኛው የመንፈሳዊነታችን ምስክር ነው። ይሄ ግሪኮቹ እንደዚሁ ያስባሉ ለብቻቸው፣ ዕብራውያንም እንደዛ ያስባሉ። ነቢያቶቻቸው ተናግረዋል፣ እግዚአብሔር ተናግረዋል፣ እንዲህ ብለው ጽፈዋል። አዲስ ኪዳን ላይም የተቀበልንበት መንገድ ራሱ አንድ ትርጉም አለው። በእስልምናው እንኳን ስንመጣ መስራች የሚባለው ወገን የእስልምና የነብዩ ቤተሰቦችና ከዛ በኋላ የተጻፈው የእስልምና መጽሐፍትም ኢትዮጵያን በዚሁ በመንፈሳዊ በደግነት በበጎነት በእነዚህ ነው የሚያነሷት። እነዚህ ትልልቅ የሚባሉ ሶስት ታላላቅ ለብቻቸው ሊጠሩ ሊለዩ የሚታወቁ ስልጣኔዎች ወይም የእምነት ጉዳዮች ኢትዮጵያን በዚህ ያቋታል። ለየብቻ አንዱ ለአንዱ ተመካክሮ ሳይሆን ለየብቻ ያቋታል። ስለዚህ ኢትዮጵያዊነት ምንድነው? በእነሱ በዚህ በዓለም ታሪክ እንኳን ስናየው ትልቅ የመንፈሳዊነት የትልቅ ስብና ባለቤት የሆኑ ህዝቦች ምልክትና መገለጫ ተደርጎ ሊወሰድ ይችላል። የኢትዮጵያ መጽሐፍ ቅዱስ ማህበርም ኢትዮጵያዊነትን አንድ ቦታ ላይ ሲበይነው እንደዚህ ነው የሚለው፣ እንዲና እንደዛ ተብሎ የማይገለጽ የእግዚአብሔር መንግስት ምሳሌ ይለዋል። አግኝተኛል አሁን ለፈለኩ። ስለዚህ ለኔ ወደ ውስጥ ገባ ለኔ ሰማያዊቱ ኢየሩሳሌም ወይም የጽዮን ፍጹሙ ሰው ስብዕና ምልክትና ከተማ ተደርጎ ነው ለኔ እሱ በመጽሐፍ ቅዱስም የተጻፈውም በሚስጥር ማለት ነው የዛ መንግስት ምሳሌ ነው። ትክክል ነው ያብያኔው። ስለዚህ ለኔ ኢትዮጵያዊነት ብዬ ስለ ይሄ ነው ዘር ከነገር ከቋንቋ የተዋጀ በታሪክ ልክ ኖህን እያሰበ የሚኖር ኖህ አሁን ዘር ነገድ ቋንቋ ሴም ያፌት የማይባለው ሳይሆን መርከቧን ሙሉን የያዘው ማለት ነው። ሶስቱንም ነገድ የያዘ በሰበና ደረጃ ልክ ሰባ ሰገል ሶስቱን አይነት መስዋዕት አቀረቡለት እንደሚባለው ለሁሉም የሚሆን ወይም በበዓለ ሃምሳ አንፃር ደግሞ ስናየው የመንፈስ ቅዱስ ለሁሉም እንደ ሁሉም ሊናገር የሚችለው መንፈስ ወርዶ የተናገረበት የቤተክርስቲያን ልደት ቀን ወይም የቤተክርስቲያን ሰበናዋ የተገለጠችበት ቀን ምሳሌ የሆነች ናት ለነ ኢትዮጵያ ብለን የምንላት። ምክንያቱም ኢትዮጵያ ብለን ስላለን ከጥንታዊ ከዚህኛው ከግሪክ ጋር ከዛም ጋር ሁሉም ጋር ብንሄድ ይሄን መንፈሳዊነት ነገር ነው የምናገኘው።
እንደዚህ ነው የሚያስቡን ሰዎች። ስልጣኔዎች እንደዚህ ያስቡናል። በዓለም ታሪክ ውስጥ ያለን ቦታ ይሄ ነው። ራሳችንም ስንሰራ የቆየ ነው እዚህ ውስጥ ነው። የባለፈው 2000 ዓመታት እንኳን ብናየው የአዲስ ኪዳኑ ስነ መንግስትም ሆነ ቤተ ክህነትም ሆነ ባህላችን፣ ቋንቋችን፣ ካሌንደራችን ሁሉም ነገር በዚህ እውነታ ውስጥ ተመስርቶ ነው የተሰራው። እዚህ ላይ ነው የቆምነው። ወንጀልም ሰርተን ከሆነ በዚህ ዙሪያ ነው፣ በጎ ነገርም ሰርተን ከሆነ እዚህ ዙሪያ ነው። ስለዚህ ለኔው ትክክለኛውን ኢትዮጵያውን ማግኘት የምንፈልግ ከሆነና አሁን ላለው ተጨባጭ ሁኔታ አምጥተነው በጎደለው ሞልተን ያለውን አጽንተን ከተፈለገ እቺን ኢትዮጵያ ሳንይዝ የትም ልንሄድ አንችልም። ይሄ ስነ ልቦናዊ ታሪካዊ ብዙ ነገር ሊባል ይችላል። እውነታ ነው ለኔ በስማም ነውና ለኔ ኢትዮጵያዊነት ማለት የፍጹሙ ሰውና ሌላ ስያሜ ነው። ልዩ ሰውና ዝርዝር አለው ብዙ ግን እስካሁን ባልኩ ሰው የመሆን ትልቅ ልዕልና ሲገለጥ ኢትዮጵያዊነት ብዬ ሰይመዋለሁ። ያንን ይዘነዋል ወይ የሚለው ሌላ ጉዳይ ነው። ግን ኢትዮጵያ ትንሳኤ ጀምሯል። ያ ምንድነው አንዱ ምልክቶቹ አንዱ በዚህ ጉዳይ በደንብ የሚያወሩ ሰዎችን አይቻለሁ። ተፈጥረዋል። የሚነጋገሩ ሰዎች አሉ። በዚህ ጥያቄው በደንብ የሚጠይቁ ሰዎች አሉ። ጥያቄውን ከጠየቀው ግማሽ ሆኗል። በእኔ እምነት ይሄ ዘመን ነው አሁን የማያም የግሪክ ኦራክል ምናምን ባለው ነው። ደግሞ በመቅደሱ በኩል የጻፉትም ጽሁፍ አለ ራሱ ማንም ሰው ቢፈትሸው የሚያገኘው ነው። ቅድም ያልኩን እውነት መልክና ቅርጽ ባለው መልክ እዛ ላይ ለመጻፍ ሞክሬያለሁ። ግን እኔ ጻፍኩት እንጂ ጉዳዩ ሁላችንም ስለሆነ የጋራም ስለሆነ እሱ መልክ ይዞ አንድ ስብዕና ነው የተጻፈው። አንድ የነበረው ነው ምነግርህ። ሰበናዋ ወይም ሴኒቱ ወይም ሰማይቱ ኢየሩሳሌም በሚስጥር ከተገለጠችና አሁን በይፋ ልትወጣ ባለችበት ጊዜ ምን ሆነ ይላል ነገርየው። ልክ ክርስቶስ እንደ ሲወለድ ነው እንደዛ አድርገው ወሰደው። ክርስቶስ ሲወለድ ደስታ ነበርኩ። በሰማይ መላእክት ዘመሩ። እንደዚህ የሆነ ምስራች ለእረኞቹ ይነግራሉ። ይሄ አንድ ደስታ ነው። ልክ ሲመጣ የሚፈጠር ደስታ አለ። እኛም ሰማነው አወቅነው ደስታ አለን ብለን ልንል እንችላለን። በመወለዱ ምክንያት ግን ቀጥሎ ወላጆቹ መከራ ነው የመጣባቸው። ስደት ነው የመጣው። ማርያም ይዛው ወዴት ሄደች? ወደ ግብጽ ተሰደደች። ልክ እንደዚህ አይነት አገላለጾች በመጽሐፍ ቅዱስ ውስጥ አሉ። ኢትዮጵያ የተመሰረተችበት በተለይ ራእዩ ዮሐንስ ነው ኢትዮጵያ። እዛ ላይ ምን አለ? ከተማይቱ ስትገለጽ ዘንዶ ከአራቱም አቅጣጫ የራሱ የሆኑትን በሙሉ አሰባሰበ ይላል፣ ከበበ ይላል። ይከባል። ስለዚህ እንደ ዴፊኒሽን ወሰደ እንደ ብያኔ ወሰደውና ልክ እውነቱ ሲገለጽ ትንሳኤው ሲመጣ መለከቱ ሲታወጅ ለሰሙትና ላወቁት ሰዎች ደረሰ ብለው ስራውን እየሰሩ ይቀጥላሉ። በዛው መጠን ግን እነዛ ሰዎች መከራውን ፈተናውና መከበብ አለባቸው። በኢትዮጵያ ላይ የምናየው ነው። ኢትዮጵያ ውስጥ እውነቱ ተገልጿል። በሱ መገለጽ ሰማይና ምድር ተናወጧል። ትልቅ ትንሽ የለም። ግራ እስኪጋባ ድረስ ሰዎች ከአጠገባቸው ካለው የማንኛውም አስተሳሰብ ጋር እየተጋጩ እያሉ ነው ያሉት። የሚችሉት ግን ወደ ዘመናዊ ወደ ቀጣው የቅድስተ ቅዱሳን ዘመን ወደሚለው ወደ መቅደሱ ለመግባት እየሰሩ ናቸው፣ እየገቡ ናቸው። ወደ ቅድስት ለመግባት አሁን በኢትዮጵያ ቤተክርስቲያኑ ምሳሌ አንፃር ሰነህ ክህነት ያስፈልጋል አይደለም? አሁን ቤተክርስቲያን ቅዱስ ለመግባት ክህነቱ ያስፈልጋል። ይሄኛውን በአሳሰብ በሰበና ስናየው ይሄንን ለማግኘት ይሄን ለማድረራትና ለመሻገር ይሄን ነገር ሰዎች እውነቱን ማወቅ አለባቸው፣ ወይም ክህነቱን ሊቀበሉት ይገባል። በሌላ አባባል መንፈሳዊ መረዳቱን ማወቁንና በህይወታቸው አምኖበት ሊገቡበት ይገባል እንጂ ጉዳዩ ተገልጧል። የመቀበል ያለ መቀበል ጉዳይ ነው። አግኝተኛል ሐሳቤ። ስለዚህ የኢትዮጵያ ትንሳኤ እንደ ንጋት ነው ማለት እየነጋ ነው የሚሄደው።
አያልቅም ንጋቱ እየነጋ ይሄዳል። በዛው መጠን ግን ስለተገለጸ ፈተናው ሲበዛ መከበቡ ሲኖር አይደለም ስለወለድከው ስደት ምናምን ሊኖር ይችላል። ይሄ እውነት ባለበት ቦታ ላይ ምክንያቱም ሴቲቱን የማያገኛት ከሆነ አንተን ማላገኝ ከሆነ ይሄን ጽንሰ ሐሳብ የማያገኘው ከሆነ የሚቃወመው ኃይል የውሸት ትምህርቱን ለቀቀ ነው የሚለው። የብዙ ሰዎችን አእምሮ እያበላሸ ያለው በተገለጸው እውነት አንፃር የሚለቀቅ ውሸት ነው። እውነተኛ ትንሳኤ አለ፣ ሐሰተኛ ትንሳኤ በዛ መጠን ይለቀቃል። ይሄ አሁን ኢትዮጵያ ይሄ እንደዚህ ነች፣ በቃ በስ ከሰማይ ዝቅ ከምድር ከፍ ያለች ረቂቅ ነገር ነች የሚያሰኘው ይሄንን ስናቀው ነው። በሌላ አባባል እያልኩ ያለሁት እዚህ ሀገር ላይ ፈተና ካለ እግዚአብሔር ስላለ ነው ማለት እያልኩ ነው። አግኝተኛል ሐሳቤ። እግዚአብሔር ስላለ ነው ፈተናው ያለው፣ ወይም እግዚአብሔር የሚሰራባቸው ሰዎች ስለተገኙ ነው አሳዳጁም ፈተናውም ከባቢውም ያለው። እነዚህ ምልክቶቹ ናቸው። ሌላ ቦታ ምን ለምን መከራው ነው ያለው? ምክንያቱም ተቃዋሚው ካለ የሚቃወሙት በዚህ ቦታ ተገኝተዋል ማለት ነው። አንዱ ምልክት ይሄ ነው። ስለዚህ በእኔም አረዳድ እየበለጠ እየነጋ ድል እያደረገ ይሄ እውነት አናቃቸውም እንጂ ብዙ ሰዎች ምን ሆነዋል እየተነሱ ነው። በፈተናው በፈተኑት መጠን ማለት ነው። በዛ ታውቀዋለህና በዚህ በኢትዮጵያዊው መንፈስ ሆኜ ሳየው እኔ ኦልሬዲ ዛትን ሳይወስን ያለሁት ብያምናለሁ። የጊዜ ጉዳይ ቀስ እያለ እየነጋ እየተገለጠ መጋረጃው እየተነሳ ትንፋሽ እየጨረሰ ያኛው ወገን አስመሳዩም እየደከመው። ስለዚህ አሕዛብን በብረት በትር የሚገዛ ወንዱ ልጅ ወደ ቅድስ ገብቷል ብሎ የሚያምነውና ቤተክርስቲያን ጋር ያለው ግርዛዜ የአሕዛብ ሙላት እስኪሆን ድረስ ነው ብሏል። ሆነ እንደዚህ ነው ምናምን። አሁን ግርዛዜው እየበቃ ይመጣና መከራ ያነቃል። መከራ የሰውን ይወልዳል። ስለዚህ ለኔ ካወቅንበት እጅግ ትልቁ የትንሳኤ ድምጽ ተሰምቷል። ሰዎችም እያወሩት ነው። ተገልጦ ተከናውኖ ለምን አላየነውም ካላልን በስተቀር ሲጀምር በሰው ስለሚጀምር በአንድ ሰው ነው የሚጀምረው። አንድ ትንሽ ያ ነው ተቋም የሚሆነውና ትንሳኤው ድምጽ ተሰምቷል። መለከቱ ተነፍቷል። ምልክቶቹም ለዛ ነው የበዙት ብዬ አስባለሁ። እና ምናምነው በእንግሊዘኛ ዘ ሊቪንግ ጋድ የሚሉት ማለት የሚሰራ የሚያከናውን የሚያደርግ ነው። የነ ሄኖክ ጊዜ ነው። በሌላ አባባል በሚስጥርም እንደዛ ነው የሚባለው። ነው ይሰራል፣ ያደርጋል፣ ያከናውናል። እንዲህ አሁን አባባሌ ታሪክ ነው ምናምን እያልኩ አይደለም ያለሁት። እውነት ነው፣ ነገርየው ህይወት ነው፣ ሰው የሚኖረው ነው። እንደዚህ የሚያምኑ ሰዎች ናቸው የሚያስፈልጉትም። አሁን የሚያምን ነው የሚሻገረው። የሚያውቅማ አለን ብዙ እኮ። በሚያውቀው ላይ የሚያምንና አምኖ ግድል የሚጀምር ስራ የሚያደርግ ሰዎች ናቸው የሚሻገሩትና ድምጹ ተሰምተዋል ነው። እኔ ድሉ የትንሳኤው ጊዜ በደንብ ካስፈለገም እንደውም ይሄ ዓለም በሚመቸው መንገድ ራሱ ማስረዳት ማሳየት ሁሉ ይቻላል። በደንብ የምናወራው ስለ ዓለምም ጭምር ስለሆነ ስለዚህ በምንፈልገው መልክ ስለምንፈልገው ነው እንጂ አትክልት ጠባቂ መስሎ ሊሆን ይችላል፣ አናውቀውም። እረኛ ሆኖ ሊሆን ይችላል፣ አንድ ምሁር አንድ ፕሮፌሰር ሆኖ ሊሆን ይችላል። ድምጹን የሚያውቁት ያውቁታል። እንደዛ ነው። እና እንደውም አገር ያለው በእነዚህ አይነት ሰዎች ነው።
ድምጹን በሰሙ ሰዎች። ስለዚህ ፍለፊት ስታይ ከበባውን ስናየው ተወልዷል ማለት ነው። ከበባውን ስናየው ኢየሩሳሌም ሰማያዊት ተገልጻለች ማለት ነው። ከበባውን ስናየው መቃብሩ እንደተዘጋ ተነስቷል ብለን ነው ምናምነው። ኢትዮጵያውያን እንደዛ ነው ምናምነው። ምናልባት ቅድም ብያለሁ ኢትዮጵያውያን የምላቸው እነዚህ ይህን ስብዕና ያገኙ የትኛውም ሀገር ዜጋ ይሁን ድንበር የለውም ማለት ነው የኛ እውነት። ለዛ ነው ያሸንፋል፣ ይቀጥላል፣ ይገለጻል። በሶስቱም የኖህ ዘሮች ውስጥ ያለ መክሊት ተገልጦ እስኪፈጸም ነው የምንጠብቀው እንጂ አልቋል ጉዳዩ። እንደዛ ነው አሁን ማምነው የሚታየኝ። ሲመጣም የሚያዩት የሚጠብቁት ናቸው የሚያገኙት። እውነቱን የሚጠብቁት የማይጠብቀው ከሆነ የማያደርግበት ነግረውም እየጠበቀው ስላልሆነ ያን አንተ የምታወራውን እውነት እየጠበቀው ስላልሆነ በተነግረውም ያዳምጥ ይችላል። ምንድነው የሚያወራው ብሎ ጥሎ ሄደው እየጠበቁ ግን ያሉ ሰዎች አሉ። ያ የምንፈልገው አሁን ትንሳኤ አይደል? አሁን ለምሳሌ ያለው የምንፈልገው የኢትዮጵያ ትንሳኤ የምንለው ያቺ ረቂቅ ታላቅ ሰብዕና የምንላት ነች። የእነዚህ ሰዎች ሀገር ነው ኢትዮጵያውያን። በብዙ ምሳሌ የተጠቀሱላት በብዙ አይነት ስልጣኖች በብዙ ትልልቅ ሃይማኖቶች ውስጥ የነበራት ቦታ አለ። በየትኛውም የሃይማኖት መድረኮች ቦታ አለ ኢትዮጵያ። በጎ ደስ የሚል ብንሆነው ደስ ይላል ብለን የምንላቸው አይነት ባህሪያት ያሏት አንድ ገጸ ባህሪ ነች በታሪክ ውስጥ ኢትዮጵያ። ስለዚህ ያንን ማግኘት እፈልጋለሁ የሚል ሰው ለየትኛውም መልካም ነገር የሚያስፈልገው ዝግጅት በእውቀት በመመርመር በመፈተሽ ራስን በማብቃት እና አሁን እንደሚሉ ሰው ከሶስት ነገር ነው የሚማረው፣ ከመጽሐፍት ከልቦናና ከመምራን ነው ሰው የሚማረውና ከነዚህ ነገሮች እየፈተሸ ራሱን ቢያዘጋጁ በሆነ ወቅት ላይ እውቀት ብርሃን ስለሆነ የህይወት ብርሃን ስለሆነ ራሱ ሰበናው ወይም ክርስቶስ ይበራል፣ ይገልጠዋል። የሰው ልጅ ሰው ያየዋል ማለት ራስን ነው የምታየው በሌላው አባባል። ስለዚህ አሁን ባልኩ መንገድ ልክ እንደዚህ እንደምናወራው እንናገረው። አሁን ያነሳው አወራው አንተ አጠየቅ ይሄ ነገር ይቀርባል አይደለም? መልእክት ያደርሳል፣ ይሄ ምስል ይደርሰዋል አይደል? ይነጋገሩት፣ ይጫወቱት። ያም እናም በመንፈትሽ እንደዛ ነው እና ያ ማለት ምጥ ማለት ነው። ያማጥ ነው ከሆነ ምን ይሆናል? ይወለዳል። ስለዚህ በዚህ አይነት የውስጥን የማነቃቃትና ዝግጁነት ቢኖረን ጥሩ ነው እንደ ትውልድ። ከግንዛዜውና ከስንፍናው ዘመን ብንወጣ ካወቅንበት የዘመን ቀላል ነው። አንዳንድ ነገሮች ለማድረግ ቀላል ነው። የፈለከውን አይነት እውቀት እንደዚህ ገለጥ አድርገህ የምታገኝበት ጊዜ ነው በትንሹ እንኳን ካየን። ስለዚህ በማመን ውስጥ ሆኖ የሚገኝ እውቀት አለ። እንደዛ የተሰራው አባቶቻችን መንፈሳዊ እርግጠኝነት ከምን ሊመጣ ቻለ? ሀገር እስከ መመስረት የሚያደርስ ከሀገር አልፎ ለዓለም ለሰው ልጅ ሁሉ የሚሆን እውነትን ይዞ ጽዋውን ሲዞር የከረመው ይሄ ማህበረሰብ የሚረከበው የሚቀበለው ጽዋውን የሚጠጣት ሰው ትውልድ ይፈልጋል። ለዛ ራሱን ዝግጁ ቢያደርግ ጥሩ ነው እያስባለሁና እሱን ደግሞ ቅድም እንዳልከው በመማር በመመሰጥና በማንበብ ይገኛል። ብዙ የደረሰኝ ጥያቄ ማለት ነው ንጉስ ይመጣል የሚሉ ሰዎች የምታየው ነው ይላል መጽሐፍ ቅዱስ። የምናየውን ነገር አናውቀው። ማህበራቸውን ብዛት ሁሉ አይቻለሁ። በጣም ነው ደስ የሚለው። ዮሐንስ 20 በጣም የሚገርም የመጽሐፍ ቅዱስ ክፍል ነው። የፊተኛው ትንሳኤ የኋለኛው ትንሳኤ እያለ ስለ ሺህ ዓመት ሁሉ የሚያወራ ነገር አለው። በዛ ቦታ ያሉ ሰዎችንም ጠየቋቸው። እዚህን አባል የሆኑ ሰዎች ስለ ዮሐንስ 20 ስሙ እንጂ ብዙም ግንዛቤ እንደሌላቸው የነገሩኛል። እስቲ ዝም ብለን ቃሉን መጀመሪያ እናንብበው። ምንድነው ዮሐንስ 20 ከኢትዮጵያ ጋር ይገናኛል? አክሱምን መሰረት ካደረገው ስልጣኔ ጋር ይገናኛል? ዮሐንስ ምዕራፍ 20 እንዲህ ይላል። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። እውነት በአክሱም ስልጣኔ ዙሪያ ያለ የዛች ቤተክርስቲያን ታሪክ ወደኋላ ዝም ብለን ብንመዝ መጨረሻ የምንደርሰው አክሱም ላይ ነው። አክሱም የያዘው መንፈስ፣ ስርዓት፣ ኪዳን
የሴቲቱ ስርዓት የምንለው ከዚህ መንፈስ ጋር የሚዋጋ መንፈስ አለ። እዛ ቦታ ከቦ አክሱም ፈርሶ ከሆነ ተቃጥሎ ከሆነ ነዶ ከሆነ መሰረቱ ጋር ነው ውጊያው። ያንን ማፍረስ የሚፈልግ መንፈስ አለ። ክርስትና ነው የእግዚአብሔር ልጅ ኢየሱስ ክርስቶስን ከመዋጋት የሚመጣ ነው። ዮሐንስ 20 ምን ያገናኘዋል? በቤተክርስቲያኑ አስተምህሮ 1000 ዓመት ራሱ ምንድን ነው? እግዚአብሔር አስቀድሞ ለአዳም የገባው 1000 ዓመት እንዲኖር የተሰጠ ኪዳን አለ። የሞትን ስርዓት የሞት ድምፅ ባይሰማ ኖሮ ባህሪያችን ያረግ ነበር። 70 ዓመት ነው ያጎደለው ከ1000 ዓመቱ ነው ትምህርቱ። በሂደት እየተንከባለ የሰው ልጅ ባህሪ የት ሄዷል? እዚህ 70 ዓመት ውስጥ ገብተናል። 930 ማንነታችን አናውቀውም። ያለነው በመቶኛ ስንገልጸው 7 በመቶ ውስጥ ነው ያለነው። ከዚህ ነገር የሚገላግለን እውነት እንፈልጋለን። ራስን እስከ ማጥፋት የሚደርስ የህይወት ጥላቻ ውስጥ ይገባሉ። እግዚአብሔር ከስጋ ላይ ምን አድርጓል? መንፈሱን ስላነሳ የሰው ዕድሜ ያጠረ ነው። በዮሐንስ አነጋገር ማህተሙን የሚፈታ በምድርም በሰማይም ባጣው ጊዜ አለቀስኩ። ጠቅላላ የሰው ልጅ ባህሪ ምንድነው መፍትሄው? ይቅርታ ለቃሉ ድከኛ ድንቁርና ነው። እጅግ ግዙፍ ትልቅ ጥያቄዎች በዚህ ትንሽ ሰውነት ውስጥ ይጠየቃሉ። ሰብ ማለት ራሱ 7 ነው እንደሚባለው ዘጋ። ይህንን ማን ነው ሊያነበው ሊተረትረው ሊተረጉመው የሚችል? ያው ነገርን በእግዚአብሔር ስም መጀመር ጥሩ ነው። ስለዚህ በፈጣሪ ስም እንጀምረዋለን እና ብዙ የደረሰኝ ጥያቄ ማለት ነው። አሁን አንዱ ምንድነው የቤተ ክህነቱ የተለያዩ ማህበራት ምናምን ካለ እንዳለው ነው በተለየ ምክንያት ስለ ንጉስ ይመጣል የሚሉ ሰዎች ስለዛ የሚጠይቁኝ ሰዎች ስላሉ ብዙ ንጉስ ይመጣል ኢትዮጵያ ትንሳኤ እንደዚህ ነው ብዙ የሚሉና ከዛ ጋር በተገናኘ ትንሳኤ ስለማወራ የትንሳኤ ትምህርት ስለመናገር ይህንን ተንተርሰው ጥያቄዎች ይመጣሉ እና በዚህ የተነሳ አንዳንድ ከዚህ ጋር የተያያዙ ነገሮችን ማየት ጀምሮ ከነዛ ውስጥ አንዱ እኔ ከጻፍኩት መጽሐፍ ጋር የሚያያዝ መስሎ ስለታየኝ ደሞም ነው ሳይው እና እሱን አየሁት እና እኔ ብዙም ማለት ማህበሮቹ ሰዎቹን ምናምን እንደዚህ አላውቅም። ነገር ግን አንዱ ርዕስ እኔን ስቦኛል። ብዙ ጊዜ የምታየው ነው ይላል መጽሐፍ ቅዱስ። የምታየው ብዙ ነገር ነው የምናየው፣ ግን ብዙዎቻችን አስተውለን ከሆነ የምናየውን ነገር አናውቀውም። ልክ አሁን ይሄ አበባ አለ ለአንድ የሳይንስ ምሁር ቅጠል ብቻ አይደለም፣ ብዙ የሚያየው ነገር አለ። ከሴልስ ህንፃ ሀሳብ ከዚህ ብዙ ይታያል። ይሄ የምታየውን ማወቅ የሚባል እና ከዛ አንጻር የዮሐንስ 20 የሚባለው ማህበር ጉጉታቸውን እንትና ማህበራቸውን ብዛት ሁሉ አይቻለሁ። በጣም ነው ደስ የሚለው። ከዛ የዮሐንስ 20ን ስላሉ ርዕሱ ፈለኩኝ ውስጡ ዮሐንስ 20 በጣም የሚገርም የመጽሐፍ ቅዱስ ክፍል ነው። ራእይ ላይ ያለ ነው። ተጠቃሎ ይሄ ዓለም ወደፊት እንዴት አድርጎ እንደሚሰበሰብ ምን እንደሚሆን ትንሣኤ ምንድን ነው የፊተኛው ትንሣኤ የኋለኛው ትንሣኤ እያለ ስለ 1000 ዓመት ሁሉ የሚያወራ ነገር አለው እና እዛ ውስጥ ያንን ፈለኩና አንዳንድ በዛ ቦታ ያሉ ሰዎችንም ጠየኳቸው። እዚህን አባል የሆኑ ሰዎች ስለ ዮሐንስ 20 ስሙ እንጂ ብዙም ግንዛቤ እንደሌላቸው የነገሩኛል። እኔ ስለዚህ ከኔ መጽሐፍ ጋር ግን የሚገናኘው እኔ ከመጽሐፍ ስጀምረው መጽሐፌን መጥለያ 16 የሚባለውን በዚህ ክፍል ስለጀመርኩት በእኔ የሚመለከተኝን የተረዳሁትን እንደ አንድ አማኝ እንደ አንድ እንደሚያስብ ሰው እንደ አንድ ደግሞ ቤተክርስቲያን ምዕመን የማምነውን መናገር አስፈላጊ ሆኖ ስላገኘሁት ነው አሁን ልናገር የፈለኩት። ስለዚህ እስቲ ዝም ብለን ቃሉን መጀመሪያ እናንብበው። ምንድነው ዮሐንስ 20 ከኢትዮጵያ ጋር ሲገናኛል? ከዚህ ከአክሱሙ መሰረት አክሱሙን መሰረት ካደረገው ስልጣኔ ጋር ይገናኛል? ይሄን ነገር በደንብ ከማየታችን በፊት ራሱ ለአንዴ ባነበው ተወሰነውን ክፍል እንዲህ ይላል። ዮሐንስ ምዕራፍ 20 እንዲህ ይላል። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን እባብ ዘንዶም እርሱም ዲያብሎስና ሰይጣን የተባለውን የያዘው 1000 ዓመትም አሰረው፣ ወደ ጥልቅም ጣለው።
አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ለራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው እያለ ይቀጥላል። የእኔ ነጥብ መጨረሻ አካባቢ ያለው ነው። መጽሐፍ ተከፈተ እና አልተከፈተ የሚለው ነው። ስለዚህ የኢትዮጵያ ስልጣኔ የምንለው አሁን እንደ መንግስት አሁን ከክርስትና ወጣ ብለን ስልጣኔውን ያለንበትን ስነ መንግስት፣ ማህበራዊ ህይወት፣ ባህሎቻችን እና አሁን ያለንበት ይህንን ሀገርም ምድርም ቋንቋም አካባቢውን ያገኘንበት የመሰረትንበት ራሳችንን ለአንድ እውነት ያጨንበት እውነት በአክሱም ስልጣኔ ዙሪያ ያለ ይሄ የአክሱም ስልጣኔ ባለፉት 1000 ዓመታት የነበረ ያለ በብዙ መንገድ የሚገለጽ ነው። እንደ ቤተክርስቲያን ካየ ነው አንድ የትም ቦታ ኢትዮጵያ ውስጥ ስትሄድ ጋምቤላም ሂድ፣ ደቡብም ሂድ፣ ሶማሌም ሂድ፣ ኦሮሚያም ሂድ፣ የትኛውም ቦታ ያሉ ክፍለ ሀገሮች ላይ ስትሄድ ቤተክርስቲያን ታገኛለህ። የዛች ቤተክርስቲያን ታሪክ ወደኋላ ዝም ብለን ብንመዝ መጨረሻ የምንደርሰው አክሱም ላይ ነው። ስለዚህ የትም ቦታ ላይ ቤተክርስቲያን ስናይ የአክሱም ስልጣኔ መሰረቱ ክርስትና የተመሰረተበት አለ። እኛ እዛ ውስጥ ያለን በምሳሌ በጻድቅ ምዕመን በእግዚአብሔርን በሚያምኑ ሰዎች ስያሜ የተሰየመ የጽዮንነት ስርዓት ያላት ኪዳን ነች የአክሱም ጽዮን ኪዳን እና ይሄ አክሱም በአሁኑ ሰዓት ያለበት ሁኔታ እናውቃለን። እኔ ዝርዝሩን ካለው የፖለቲካ አንጻር መንፈሱ እንዴት እንደሰራ ምን ያደርግ እንደነበር በዙሪያው ምን ያደርግ እንደነበረ በመጽሐፍ የተጻፈ ስለሆነ ነገር ግን እንደተጻፈው ከመጀመሪያው እንደተነገረው ይሄ አክሱም የያዘው መንፈስ ስርዓት ኪዳን የሴቲቱ ስርዓት የምንለውን የቤተክርስቲያን ስርዓት የምንለውን በኋላም በጻድቅ መመን የሚመሰለውን በድንግል ማርያም የሚመሰለውን እውነት የሚዋጋ መንፈስ አለ እና ይሄ ኦርቶዶክስ ባህል ፈጥሯል እና ከዚህ መንፈስ ጋር የሚዋጋ መንፈስ አለ። እዚህ ሀገር ላይ እየተዋጋ ነው። አሁን ከቧል። እዛ ቦታ ከቦ አክሱም ፈርሶ ከሆነ ተቃጥሎ ከሆነ ነዶ ከሆነ መሰረቱ ጋር ነው ውጊያው። ስለዚህ ልክ በአካል በተግባር ይሄ እንደዚህ ምንድነው በተጨባጭ በሆነው የአክሱም ቦታ ላይ የምናየው ችግር እሱን ተንተርሶ በተሰራው የስልጣኔ አስተሳሰብ ዙሪያም አለ የተዋጋ ነው። አሁንም አለ። ያንን ማፍረስ የሚፈልግ መንፈስ አለ። የነገሰው እሱ ነው፣ የሚሰራው እሱ ነው። በዓለም ስናየው ምዕራብና ምስራቁ የራሻ ክበብ ይሄ ነው። የኦርቶዶክስ ካልቸርና የምዕራቡ በዋነኛነት ፕሮቴስታንቱ ዓለም ቀጥሎ ያለው ካቶሊክ ሆነው እርስ በርስ በስልጣኔ ስም የሚዋጉት ግን ወደ ጥልቁ ወደ ሚስጥር ስንገባ የእግዚአብሔር ልጅ የምትወለድበትን ስርዓት ክርስትና ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ከመዋጋት የሚመጣ ነው፣ እሱን ካለመፈለግ የሚመጣ ነው። ስለዚህ ይሄንን እንዴት ነው ከዚህ አሁን ኢትዮጵያ ውስጥ ይመጣል ብለን ከምንጠብቀው ትንሣኤ አንጻር ዮሐንስ 20 ምን ያገናኘዋል? እሱን ከማየታችን በፊት ምንድን ነው ራሱ እዚህ ጋር 1000 ዓመት አሰረው በዚህ ገባ የፊተኛው ትንሣኤ ነው የሚለው ነገር በደንብ ብናየው ምናልባት የምንከተለውንም ዮሐንስ 20 የሚባለውን ማህበር የመሰረቱ ሰዎች የሚሆኑ ማንም በግል አላቃቸው ማህበራቶችንም ይሁን በደንብ ለመረዳት ይረዳል። ሰዎችም ደግሞ ምንድን ነው የሚለው ነገር ለማወቅ እንዲረዳቸው በሚል ነው ይሄን ሐሳብ ማነሳው እና ለምንድን ነው 1000 ዓመት ከክርስቶስ ጋር ነገሱ እንደዚህ የሚለው በቤተክርስቲያኑ አስተምሮ 1000 ዓመት ራሱ ምንድን ነው? በቤተክርስቲያኑ አስተምሮ ማለት ነው 1000 ዓመት 100 ዓመት እንደዚህ ፍጹም የሚባሉ ቁጥሮች አሉ። ፍጹም ማለት ምንድነው? ሙሉ ናቸው። ወይም አሁን 100 ብለን እኮ ሌላ ቁጥር የለም እንደማለት ነው። ወይም መልሰን 101 እያልን ያንኑ እንዳንረሳው 101 102 እያልን እንቆጥራለን እንጂ 100 ሲሞላ እንደገና 1 ብለን እንደመጀመር 1000 ሲሞላ ስለዚህ እንደዚህ እየተሞሉ እንደገና እየተደገመን የምንቆጥራቸው ቁጥሮች ፍጹም ሙሉ ቁጥር። ስለዚህ በፍጹም ቁጥር የተጠራ አንድ
የመንፈሳዊ ስርዓት ጉዳይ አለ ከክርስቶስ ጋር 1000 ዓመት መንገስ የሚለው። ይሄንን ወዴት እንወስደዋለን? 1000 ዓመትን የሚለውን ስርዓት በቤተ ክርስቲያን አስተምህሮ አዳም 1000 ዓመት ይኖር ነበር ነው። አሁን ዝርዝሩ እዛው አለ፣ መጽሐፎቹ ላይ ይገኛል። ኩፋሌ ላይ ያለ እኔ መጽሐፍ ላይም አለ። ይሄ የ1000 ዓመት ስርዓት ምንድነው አበው ሲሉ ከምጽአት በፊት ነው ቢሉ የተመቸ ነው፣ ከምጽአት በኋላ ነው ሲሉ እስከ የለውም። ግን ስለዚህ ጉዳዩ የፍጹም የስብዕና ጉዳይ ነው፣ ይቆጥር አይደለም። ከክርስቶስ ጋር መንገስ ከሆነ መንገስ ነው፣ ዘመንም አይገድበው። ነገር ግን እግዚአብሔር አስቀድሞ ለአዳም የገባው 1000 ዓመት እንዲኖር የተሰጠ ኪዳን አለ። አዳም 1000 ዓመት ነው የሚኖረው እና 1000 ዓመት በእግዚአብሔር መንፈስ፣ በእግዚአብሔር ኪዳን፣ በእግዚአብሔር ጸጋ ውስጥ ሆኖ 1000 ዓመት ይኖራል። 1000 ዓመት ሲኖር እና ኑሮን ከጨረሰ በኋላ ወደ ሌላ ቀን ወደ ሌላ ስርዓት ይገባል። ከፍ ይላል፣ ወደ ሰማያዊት ኢየሩሳሌም ያድጋል፣ ይሄዳል፣ ይመጠቃል፣ ያርጋል። ይህ የሚሞተው አይሞተውን ብለን አሁን በኋላ በአዲስ ኪዳን እንዳመጣ ነው። ሞትን ባይቀምስ ኖሮ፣ የሞትን ስርዓት የሞት ድምፅ ባይሰማ ኖሮ ባህሪያችን ያርግ ነበር። ስለዚህ አዳም በኋላ በሔዋን በኩል በመጣ ምክር ምክንያትነት ሰው ምን ሆኗል? ወድቋል። ስለዚህ ሰው 1000 ዓመት ከመኖር እየተንከባለለ በባህር የተነሳ እግዚአብሔር ከዛ ጸጋውን ስላነሳ 120 ዓመት ሆነ። ከዛ መጨረሻ 70-80 ላይ ደርሰናል። 70 ዓመት ነው ያለው። ስለዚህ 930ውን ግን እግዚአብሔር ምን አድርጎታል? እንዲኖር አፈቅዶለታል 930። ስለዚህ እግዚአብሔር 70 ዓመት ነው ያጎደለው ከ1000 ዓመቱ ነው ትምህርቱ። ስለዚህ 70 ዓመት አጉድሏል። ያቺ 70 ዓመት የእግዚአብሔር ፍቃድ ስለሌለባት ነው። እግዚአብሔር ሳይሆን እኛ በፈቃዳችን ያመጣናት በሔዋን ምክንያት ወይም በሴት ምክንያት እዚህ ዓለም እየተወለደ የምንኖርባት 70 ዓመት ነች። ስለዚህ በባህሪያችን ወደ 1000 ዓመት የመሄድ የማረግ የመምጠቅ ከዚህ ዓለም የመሄድ ሀሳብ በተለይ የወንዶች ባህሪ ፍላጎት ነው መሄድ። ይሄ ነገር ለዓለም ላይ ብዙ በውስጥ በደንብ ይጠና። ለዓለም ላይ ብዙ ነገሮች እንዲፈጠሩ ወንዶች ምክንያት ይሆናሉ የሚያሰኘው ከዚህ የባህሪ አለኝታ የተነሳ። ምክንያቱም ባጭሩ ይሄ ዓለም የኛ አይደለም ብሎ ያስባል ሳያውቀው። ምንድነው የሚባለው? እንግሊዝኛ ነው አንኮንሽስ ይሉታል። እኛ በልቦናችን ይሄ አይደለም ሌላ ዓለም አለ፣ ሌላ ፍጹም አለ፣ የምንመኘው ሁላችንም የምንጓጓለት አለ። ስለዚህ ሰው በሂደት እየተንከባለ የሰው ልጅ ባህሪ የት ሄዷል? እዚህ 70 ዓመት ውስጥ ገብተናል። 930 ማንነታችን አናውቀውም ነው። 930 ተዘግቷል። 10ኛው ትውልድ ኖህ ላይ ሲደርስ ተዘግቶ ተንሳፎ ቀርቷል። እግዚአብሔር መንፈሱን ከስጋ ላይ አንስቷል። መንፈስ ነበረ ሰው ነው የሚያኖረው። እውቀቱ፣ ጸጋው፣ ጥበቡ መንፈሱ በእውቀት ስለሚገለጽ ማለት ነው። ያንን አንስቷል። ስለዚህ ስጋ ብቻው 120 መጨረሻ ስጋው ብቻውን 70 ዓመት የሚኖር መሆኑ ተረጋግጦ አለና ይሄንን ስርዓት በመጽሐፍ ዝርዝር ስላለው ነው ቶሎ የምለው። ስለዚህ እዚህ 70 ዓመት ውስጥ የምንሮጠው፣ የምንለፋው፣ የምንሯሯጠው፣ የምንተጋው ወደ ተመለ ያቺን 931 ሺህ ማድረግ ነው ያለነው። በመቶኛ ስንገልጸው 7% ውስጥ ነው ያለነው። ወይ ነገር እንደውም ሳይንስም በምንም እንደዚህ አይነት መልከታዎች ሁሉ አሉ፣ ብዙ አሉ። ከዚህ ከዘረመል ጉዳዩ ራሱ የምናውቀው እንደዚህ አንድ የኦክስፎርድ ጥናት አንብቤ ነበር። እንዲህ 7% ነው ከ7.1 እስከ 10 ይሉ ነበር። አሁን 7 ነው ልና ሌላው ድፍን ወይም ሙት ነው ወይ ደግሞ ማናቀው ነው፣ ዝግ ነው ወይም ጨለማ። ልክ ህዋውን 93% አናቀው እንደሚባለው 95% አናቀው እንደሚባለው ልክ አሁን ያለነው እዛች 70 ዓመት ውስጥ ነው ያለነው። ሌላውን ማንነታችን አናቀው እና አዳም ኖሮታል። ስለዚህ እዚህ 70 ዓመት ውስጥ ይሄን 70 ዓመት ሳንሞላው ሳይሳካልን በብዙ አይነት መንገድ በብዙ የአስተሳሰብ መንገዶች ሃይማኖቶችም እየፈጠርን ይሁን እየተመራመርንም ይሁን ሳናውቅ ደግሞ እንደ በስጋ ይሄን እየተዋለድንም ጭምር የመዋለድ ዋና ግቡ ወንዱ ልጅ ማግኘትና ወደ ላይ መውጣት ስለሆነ እንደዚህ ያደረግን ሳንሞላው አልቻልንም፣ ልንሞላው አልቻልንም። በቃ እንዲህ ሰው ልጅ መመላለስ ይወልዳል። ስለዚህ ሰው በመዋለድ ውስጥ ያንን ነው እየፈለገ እዚህ ድረስ ደርሷል፣ ወይም ክርስቶስ እስኪመጣ ድረስ። ስለዚህ ጌታ መጥቶ አሁን ይሄንን ነገር በደንብ መርመረን በጣም ባረገን ወይም በጸሎት ምን በለው
በፍጹም ምንድነው እንግዲህ ዘመናዊ እውቀት ይሄ ዘመን እውቀት ነው የሚፈልገው ወይም ዲማንድ እንደሚያደርገው በዛም ብንፈልገው ከዚህ ነገር የሚገላግለን እውነት እንፈልጋለን። በማረፍ ውስጥ ያለ ጥበብንና እውነትን ነው የምንፈልገው። አንሰራ አይገለጽ ዝም ብሎ አለማረፍ መጥፎ ነው። ብዙ ነገር የሰሩ ሰዎች ይህን እረፍት ይህን ሰላም በማጣት ራስን እስከ ማጥፋት የሚደርስ የህይወት ጥላቻ ውስጥ ይገባሉ። ነገር ግን ይህንን ህይወት በማጣፈጥ መልሶ ኃይል ጸጋ ሆኖ የተለየው መንፈስ ቅድም ያልኩታል እግዚአብሔር ከስጋ ላይ ምን አድርጓል? መንፈሱን ስላነሳ የሰው እድሜ አጠረ ነው። መልሶ ያንን ነገር እድሜ የሚጨምር የሚቀጥል የሚያሳድግ መንፈስ የሚሰጥ እንፈልጋለን። ስለዚህ ይህንን በዚህ በዮሐንስ አነጋገር ማህተሙን የሚፈታ በምድርም በሰማይም ባጣው ጊዜ አለቀስኩ የሚያሰኘው የኛ ነፍስ ውክልና ያለው ጸሎት ነው። በጠቅላላ የሰው ልጅ ባህሪ ስለማናሰራው ነው። ውስጣችን በደንብ ብናሰራው መጨረሻ የሚሆነው ምንድነው መፍትሄው? አሁን ካለንበት የባህሪ ቅርቃር ይሄ የባህሪያችን ደግሞ ቅርቃር ማህበራዊ ቅርቃር ፈጥሮ ራሳችን ምክንያቱም ራሳችን ነፃ ያልወጣ ሰው ባህሪ ነፃ የማያወጣ ሲስተምና ስርዓት ነው የሚፈጥረው። ስለዚህ አሁን በአካባቢው በዙሪያችን በየትኛውም ቦታ ላይ የምናያቸው ችግሮች ከኛ ነው የሚነሱት። ከኛ ድካም፣ ከኛ መዛል፣ ከኛ ይቅርታ ለቃሉ ከኛ ድንቁርና ነው። ይሄን አለማወቅ ማለት ነው። ጥያቄውን እንኳን በትክክል አለማወቅ መልሱ ችግር የለውም። ምክንያቱም አለው መልስ ስላለው መልስ የሌለው ነገር ስለሌለ ጥያቄውን እንኳን በትክክል ባለማግኘታችን ነው የሚመጣው እና ከዚህ ሊገላግለን የሚችልን ሰው አካል እውነት ጥበብ እንፈልጋለን ሳናውቅ። ስለዚህ ይሄንን ተከትሎ አይዞህ አታልቅስ አለኝ ይላል። ምክንያቱም ማህተሙ በሰባት ማህተም የተዘጋ ሰብ ማለት ራሱ ሰባት ነው እንደሚባለው የተዘጋ ይሄንን ማን ነው ሊያነበው ሊተረትረው ሊተረጉመው የሚችል ማን ነው? እንግዲህ ተሞክሯል ነው የተጠና ነው ሰው እንደዛም ተጠንቶ አልደረስንም። አካባቢዎች ተብሎ በአሁን ባለንበት የዘመኑ እውቀት ልልና ሰው ሙሉ ለሙሉ አልተበየነም ወይም ዲፋይንድ አይደለም፣ አልታወቅም። ጥያቄ ሳልተመለሰ አድራሻችን አይታወቅም። ወዴት ነው የምንሄደው? ዝም ብሎ አሁን የዓለም ሀገሮች በሙሉ ሀብታም ብንሆን ብንበለጽግ የት ነው የምንሄደው? ሁሉም የዓለም ሀገሮች አንዴ ሁላ የሆነ ነገር ሆነን ወዴት ነው የምትወስዱን ብለን ሰብሰብን በጠይቃችሁ ምንም የለም። በቃ ኑር ብላ ጠጣ ተዋልደህ ቀጥል ነው እንጂ ሰው ግን ከዚህ በላይ ነው። ጥያቄያችን የፍጥረታችን ልክ ያመለክታል። እጅግ ግዙፍ ትልቅ ጥያቄዎች በዚህ ትንሽ ሰውነት ውስጥ ይጠየቃሉ። አይገርምም? ይሄ እኮ ይገርማል። ሌሎች እኮ ፍጥረታት የላቸው። ስለዚህ ቁመታችን ያን ያህል ነው። ይሄን ያህልም ክቡርና ልዩ ነው ፍጥረት የሰው ልጅ ፍጥረት። በጥያቄዎቻችን በምናቦቻችን እንታወቃለን። ያ ምናቦቻችን የቁመታችን ልክ ናቸው።